ወንጀል ለመላቀቅ ያቃተህ ምን ሆነህ ነው? ወንጀል ማለት በኃይል ገስግሶ ፍሬን ለቆ የመጣ መኪና ነው ማምለጫ የምታጣበት? እስቲ ጠይቅ ራስህ። ወይንም ደግሞ አንተም በጉልበት አስሮ እስር ቤት ውስጥ አስገብቶ የሚያሰራ ጉልበተኛ ነው ወንጀል የሚባለው ነገር? እኮ ያንተ ፍላጎት አስገዳጅ ነገር የለውም። ስለዚህ ይህን ጥያቄ የሚያነሳው ወኔው የሞተ ሞራሉ የሞተ ኢማኑ የመነመነ ሰው ነው። ከወንጀሉ በፊት ማከም ያለበት ኢማኑን ነው። እውነት ሙእሚን ነኝ ወይ ብሎ ነው ራሱን መገምገም ያለበት። አላህ ፊት መቆሙን አምኛለሁ ወይ? ሲራጡን አምኛለሁ ወይ? ሒሳብን አምኜ እርግጠኛ ነኝ ወይ? አላህ ፊት ከተከሰሸ በመላእክት ታጅቤ ፊት ለፊት ጀሃነም ተደቅና የምጠየቅ ነኝ ብሎ አምኗል። ዛሬም ደግሞ ግራና ቀኝ መላእክቶች እየታዘቡ እየጻፉ እየዘገቡ መሆናቸውን አምኛለሁ ብሎ ራሱን ነው መጠየቅ ያለበት። ወንጀል በጣም የሚቀለው ሰውና መላቀቅ እስከማይችል ድረስ ቁራኛ የሚሆነው ኢማኑ ሲደክም ነው። ስለዚህ ከወንጀል ለመላቀቅ የሚያግዙ አንዳንድ ነገሮችን እጠቁማለሁ። አንዱና ዋነኛው ወንጀል ከሚሰሩ ወይም ደግሞ የዛ የማዕሲያ ባልደረቦቹ ጓደኞቹ ከነሱ መራቅ ነው። መጥፎ ሰው ጋር የዋለ ሰው መጥፎ ነው የሚማረው፣ ጥሩ ሰው ጋር የዋለ ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አልመርኡ ዐላ ዲኒ ኸሊሊሂ ብለዋል። አንድ ሰው በጓደኛው ዲን ላይ ነው የሚሆነው። አቀማማጩ መጥፎ ከሆነ እሱም መጥፎ ነው። እንደ ጥሩ ነኝ እንኳን ቢል መለከፉ አይቀርም። ስለዚህ ምን ይላሉ አረቦች? አኒል መርኢ ላ ተስአል፣ ስለ ሰውየው ማንነት አትጠይቅ። ወሰል ዐን ቀሪኒሂ፣ ስለ ጓደኛው ጠይቅ። ማን ጋር ነው የሚውለው? ጓደኛው ነገሌ ነው ከተባለ እገሌን ያወቀ አንተን ያውቃል ማለት ነው። ስለዚህ ይሄ ወንጀልን ለመላቀቅ ከሚያግዙ ነገሮች ወሳኙ ነገር ነው። አህለል መዓሲን መራቅ፣ በተቃራኒው ደግሞ አህለል ኸይርን መቅረብ። ስትቀርባቸው ወይ ሐዲስ የምትሰማላቸው ወይ ሕክማ የምታገኝላቸው ወይ እውቀት የምትማርባቸው ወይ ደግሞ ኸይር ሲሰሩ አይተህ አብረህ ኸይር የምትሰራ የሆኑ ሰዎች ጋር መጣመር። አንድ ሳሊሕ ሰው ጋር ብትሄድ ወቅቱ ضحዋ ከሆነ ضحዋ እየሰገደ ታገኘዋለህ፣ ወይ ዚክር እያደረገ ነው የምታገኘው፣ ወይ ዒልም ነው ወይ ኸይር ነው። ስለዚህ አንተም የዛ የኸይር ተቋዳሽ ትሆናለህ። የሚጠጣ ሰው ጋር ከሄድክ ሲጠጣ ነው የምታገኘው፣ ወይ ሰክሮ ነው የምታገኘው፣ ወይ የሆነ ነገር ላይ ነው የምታገኘው። ስለዚህ ማን ጋር መዋል እንዳለብህ መምረጥ ወንጀልን ለመላቀቅ የሚያግዝ አንድ ነገር ነው። ከዚህ ጋር ተያይዞ ይሄ ደግሞ ኤንቫይሮንመንት መቀየር፣ አካባቢ ግለሰቦች ላይ ሆኑ ይችላሉ አንተ ለወንጀል የዳረጉ፣ የምትኖርበት አካባቢ ለጥፋት የተጋለጠ ይሆናል። በወጣህ በገባህ ቁጥር መጥፎ ነገር ስለምታይ እየለመድከው እየቀለለህ ይመጣል። ብዙዎቹ ቁርአን እቀራለሁ ቁርአን እኔ ላይ ተጽዕኖ ያሳድርልኝ ይላሉ። ቀልብ ያልቀየርልኝ አለ ይላል። ቀልብ ደርቆ እኮ ነው። ይሄ የደረቀው ነገር ለማለስለስ ሙያተኛም ያስፈልገዋል። ሷሊህ ሰው ቀስ ብሎ የሚያክምህ ቆሻሻውን ከላይ ላይ የሚፈከፍክ ወንድም ወይ መዓሊም ሰው ያስፈልጋል። ስለዚህ አካባቢውን መቀየር ያግዛል። እንደገና አንድ ትልቅ ነገር ነገራችሁ ደግሞ እስቲ ቀብር ዘይሩ። ቀብር መዘየር ሱና ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው ሲባል فإنها تذكركم الآخرة ብለዋል። አንተ ማዕሲያ እየሰራህ መለከል ሞት ከተፍ ሊል ይችላል። እዛው ኃጢአት ውስጥ ይቆሽሽህ እያለ ወስዶ ቀብር ነው የሚያስገባህ። ከዛ በኋላ ተመልሰህ ወደ ዱንያ መኖር አትችልም። አለፈህ እድልህ ማለት አቃጠልከው ማለት ነው ዱንያህን። እንዳንተው ጉልበተኛ ከሆንክ ጉልበተኞች አሉ፣ ሀብታም ከሆንክ ሀብታሞች አሉ እዛ ቦታ ላይ፣ ሹማምንቶች አሉ። ንጉስም ቀብር ገብቷል። ፕሮፌሰርም ዶክተርም ሀብታምም ሚሊዮነሮች ቢሊዮነሮችም እዛው ነው ያሉት። የትኛውም ብትሆን አታመልጥም። ስለዚህ ሄደህ ያንን ቆም ብለህ ስታይ አይነል ሙዐዘም አይነል ሙሕተቀር፣ የታሉ ትላልቆቹ፣ የታሉ እነዛ የሚናቁት ሰዎች ሁሉም እዛ ናቸው። አንተም ተረኛ ነህ። ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ተነስተው ተሐጁድ እየሰገዱ በመሃል ተነስተው አንድ ቀን ወደ በቂዕ ሄዱ። በቂዕ የሚባል የሰሃቦች መቃብር አለ። አይሻ ተከተለቻቸው። እሷ የጠረጠረችው አንዷ ባለቤታቸው ጋር ሊሄድ ነው ብላ ነው። እሳቸው ደግሞ ሐሳባቸው ይህ አልነበረምና በቂዕ ሄዱ።
ቀብሩን ዘይረው ሱሐቦቻቸው ላይ ሰላምታ ቀርተው ረጅም ዱዓ አድርገው ሲመለሱ አብራ ተመለሰች አንተ في شأن وانا في شأن اخر አለቻቸው አንተ የሆነ ነገር ላይ ነህ እኔ ደግሞ ሌላ ጉዳይ ላይ ነበር ያለሁት ያ ረሱላህ አለቻቸው እንግዲህ በዛን ሰዓት ለምን ተነሱ ያ ሰዓት ሁሉም ጸጥርጭ ብሎ የተኛበት ሰዓት ነው ከተኙ ደግሞ ያልተነሱ ቀብር የገባሉ ይሄ እንኳን ይነሳል ትንሽ ቆይቶ አልহামዱሊላህ الذي احيانا እያለ ያንን ማሰብ ቀልብን ከሚያለሰልሱ ነገሮች ነውና ወንጀልን ለመላቀቅ ከፈለክ እንደውም አትወስነው ምንድነው የሚከለክልህ ምንም የሚከለክልህ ነገር የለም ያ ቀልብ መድረቅ ወይ ደግሞ መጥፎ ጓደኛ ዛሬ አንተ ተሰጥተህ ለመመለስ ትፈልግ ነገር የሚጠራህ ና ነገ ተውበታለህ የሚል ሁሉ አለ ያንን ሁሉ ርቆ ወደ አላህ Subhanahu Wa Ta'ala መመለስ ነው ቁርአንም ደግሞ ዛሬ ካልገባህ ነገ ይገባሃል ጓደኛ አድርገው ቁርአንን ለብቻህ በተለይ ለሊት በተለይ ቆም ብለህ አንብብ ተፍሲሮችን ተመልከት ማዕናውን አስተንትን ያኔ በየቀኑ ቀልብህ ላይ የሸፈነው ጽልመቱ እየተገፈፈ ቆሻሻው እየጸዳ ኢማኑ እየዳበረ ወደ ኢኽላሱ እየመጣህ ትመጣለህ ሂደት ይፈልጋል ረጅም ዘመን የቆሸሸ ጨርቅ ዝም ብለህ አንዴ ነከር አርገህ ወጣ አርገው ላይጸዳ ይችላል የሚያስፈልገው ምንድነው ኦሞን በረኪናውን ምኑን ደጋግመህ ማሸት ደግመህ ማጠብ ምናምን ያስፈልገዋል ከዛ በኋላም እኮ ደግሞ ይቆሽሻል ካልጠበቅከው በስተቀር በየጊዜው ካላጠብከው በስተቀር ቀልብም እንደዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ان القلوب لا تصدأ كما يصدأ الحديد ብለዋል ልቦች ይቆሽሻሉ ይዝጋሉ ብረት እንደሚዝገው وان جلاءها ذكر الله መወልወያዋ አላህን ማወደስ ነው ብለዋል ቀልብ ላይ ማዕሲያ ሲሰራ ጥቁር ነጥብ ያስቀምጣል ነገ ሰደግም ጥቁር እነዚህ ጥቁር ነጥብጣቦች ሙሉ ቀልቡ ሸፍነውት ወደ ጨለማ ሊያዞሩት ይችላሉ ቀስ በቀስ መወልወልም ደግሞ ይቻላል ልክ እንደ መስታወት ማለት ነው ስለዚህ አንተ አዚማ ያስፈልግሃል ቆራጥነት ያስፈልግሃል ሶብር ያስፈልግሃል ወለመን صبر وغفر ان ذلك من عزم الامور الى الله سبحانه وتعالى ቁርጥ ከሆኑ ነገሮች አንዱ ይሄ ነው ትግስት ያስፈልጋል ከወንጀል ላይ መሰበር ያስፈልጋል ግን የማይቻል አይምሰልህ እንደው እንዴት ልላቀቅ ብለህ ተራራት አድርገው እንቆቅልሽ አታድርገው በቀላሉ ልትላቀቀው ትችላለህ ያንተ ውሳኔ ያስፈልጋል የሚከዱ እርምጃዎችን በተቻለ መጠን ጠቁም ያለው ከዚህ አጭር ፕሮግራም ከዚህ በላይ ሰፊ ማብራሪያ ሊጠበቅ አይገባምና እዚህ ላይ ቋጫለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ